ጺማችሁን ከተላጫችሁ በኋላ ብጉር የሚመስሉ ነገሮች ዱብዱብ እያሉ ያስቸግሯቸዋል፣ እየወጡ ያስቸግሯቸዋል። ይሄ ነገር ሱዶ ፎሊኩላይተስ ባርቤ ይባላል። ዶክተር አደራጀው እባላለሁ። የቆዳና አባላዘር ስፔሻሊስት ሐኪም ነኝ። የምሰራው በዶክተር ፈይሰል የቆዳ ክሊኒክ ነው። ይሄ ነገር በተለይ ካርዳዳ ጸጉር ያላቸው ወይም ጥቁሮች ላይ በጣም ኮመን የሆነ ነገር ነው። ተጨማሪ ደግሞ በተፈጥሮ ተጋላጭነትም የሚመጣ ነገር ነው። በተለይ ደግሞ ጸጉራችን ላይ ያሉ የዘረመል ችግሮች ሲኖሩ እንደዚሁ ለዚህ ነገር ያጋልጡናል ማለት ነው። እና ሁለተኛው ደግሞ በጣም ጸጉራችን ዝቅ አድርጎ መቆረጥ አንደኛው ምክንያት ነው። ከዛ ውጭ ደግሞ እንደዚህ ምላጭ መጠቀም ሸበር ይሻላል። ምላጭ መጠቀም ደግሞ የበለጠ እዚያን ነገሮች እንዲመጡ ያደርጋል ማለት ነው። የሚከሰተውም ነገር ጸጉራችንን ዝቅ አድርገን ስንቆረጠው ጫፉ ሹል ይሆናል። ከዛ በኋላ እንደዚህ እንዳልኳችሁ ካርዳዳ ጸጉር ላይ ስለሆነ ጸጉራችን ታጥፎ ሹል በሆነበት ሲያድግ ወደ ኖርማል ቆዳው ይገባል ማለት ነው። ጸጉራችን የሚበቅልበት የተፈቀደለት ቆዳ ወይም ደግሞ የጸጉር ቋት አለ፣ ሄር ፎሊክል እንለዋለን። ከዛ ውጭ ግን ወደ ሌላው የቆዳ ክፍል ሲገባ ሰውነታችን ላይ ቁጣ ይፈጥራል። ያ የሚፈጥረው ቁጣ መጀመሪያ ብጉር የሚመስሉ ነገሮች፣ አንዳንዴም ደግሞ መግል የቋጠሩ የሚመስሉ ነገሮች ይዛል። ከዛም ተጨማሪ የባክቴሪያ ኢንፌክሽን ሊይዝ ይችላል። ሲድንም በተለይ ደግሞ እየነካካ ነው ከሆነም ሳንታከመው ከቀረንም ሲድን ጥቁር ነው ወይም ደግሞ ጠባሳ ሆኖ የሚዳና ፊትም የማበላሸት እድልም አለው ማለት ነው። ዋናው ሕክምና ኦብቪየስሊ ጸጉራችን እንደዚህ የሚያስቸግር ከሆነ አለመቆረጥ ነው። ላይክ ጺማችንን ማሳደግ አንደኛው ኦፕሽን ነው። ግን ከተቆረጥን ደግሞ ሸበር መጠቀም ይሻላል እንትን ማለት ነው። ከዛ በተጨማሪ ደግሞ እንዳልኳችሁ ጸጉራችን በሚተኛበት አቅጣጫ ቀስ እያደረጉ እና ደግሞ ስንቆርጥ ደግሞ ላይክ ሙሉ እንደዚህ ባንዴ መሄድ ሳይሆን ትንሽ ቦታ ትንሽ እየተደረገ መቆረጥም አንደኛው ኦፕሽን ነው። ከዛ ደግሞ በደንብ ማለስለሻ መጠቀም ይሄን ቁጣውን ይቀንሳል ማለት ነው። ከዛ በተጨማሪ ደግሞ ሳሊሲሊክ አሲድ የምንላቸው አሉ። ላይክ በተለይ ደግሞ ሳሊሲሊክ አሲድ ወይም ትሬትኖይን የምንላቸው እንደዚህ ለብጉር የምንጠቀማቸው ጠቀም ቆዳችን እንዲለሰልስና እዛ በተጨማሪ ደግሞ ይሄ ነገርን እንዳይፈጠር ተተላጠላጥ ስለሚያደርግ ቆዳችን ይሄን ነገር የሚገባውን ነገር እንዳይፈጠርና ቁጣውን ለመቀነስም በጣም ያግዛሉ ማለት ነው። ከዛ ውጭ ግን ሲኖር የሚቀቡ መድኃኒቶች አሉ ይሄን ነገር የምንጠቀማቸው ማለት ነው። በጣም እየተመላለሰ የሚያስቸግረን ከሆነ ደግሞ ያው ሌዘር ሪሙቫል ሄሩን በሌዘር ሪሙቭ ማድረግ እንችላለን ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት፣ ላይክ፣ ሼር አድርጉ። አመሰግናለሁ።